ሰላም ቅዱሳን እንዴት ናችሁ? እኔ በጣም ደህና ነኝ። በዚህኛው ቪዲዮ በጣም ለምንወዳቸው በፊት በጌታ ቤት ለነበሩ ግን ደግሞ ወደ ዓለም ለሄዱ በጣም ለምናከብራቸው ለምንወዳቸው ሙዚቀኞቻችን ጥሪ ማቅረብ እፈልጋለሁ ማለት ነው። እነዚህ ሙዚቀኞቻችን እውነቱን ለመናገር በጌታ ቤት የነበሩ ናቸው። ኦኬ፣ ልጆች ናቸው፣ እንደኛ ልጆች ናቸው። ኦኬ፣ ዳግመኛ የተወለዱ ናቸው። ግን የሆነ ወቅት ላይ በዓለም መድረኮች ላይ አየናቸው ማለት ነው እና ስቲል ነው ያሉት እዛ ውስጥ ነው እና ለነሱ ጥሪ አቀርባለሁ። በነገራችሁ ላይ ከጌታ ቤት የወጡ ሙዚቀኞች ያላቸው ችሎታ በዓለም ያሉ ልጆች የላቸውም። ምርጥ ሙዚቀኞች በዓለም በጌታ ቤት የነበሩት ናቸው። በቃ ምርጥ ሙዚቀኞች ማለት ነው እና አሁን ለነዚህ ውድ ወንድሞቻችን ጥሪ አቀርባለሁ። እኔ እንደሚመስለኝ ከሆነ መጀመሪያ ለምን ወጡ የሚለው ነገር መነጋገር አለብን ማለት ነው እና እነሱን ልንረዳቸው ይገባል። በመጀመሪያ ደረጃ ልንረዳቸው የሚገባ ነገር የመጀመሪያው ችግር የቸርች ችግር ነው። የቸርች የራሷ ችግር ነው ብዬ ነው እኔ የማስበው። ማለት እኔ የሚያለፍኩበት ስለሆነ በደንብ አንደርስታንድ አደርጋቸዋለሁ ማለት ነው። እኔ ራሴ የዓለም ባንድ ውስጥ እጫወት ነበረ። ኦኬ፣ የሆነ ወቅት ላይ ማለት ነው። በጣም ለአጭር ጊዜ ማለት ነው እጫወት ነበረ። ከዛ ያው በጌታ ቤት ነው ያደግኩት። ቤተሰቦቼ በሙሉ በጌታ ናቸው። ግን የሆነ ወቅት ላይ ወጥቼ እጫወት ነበር። በጣም ለአጭር ጊዜ ሜይ ቢ 1 ዓመትም ለማይሞላ ጊዜ ማለት ነው። ከዛ ግን ተመለስኩኝ። ምን መለሰኝ፣ ምን አስወጣኝ፣ ምን መለሰኝ የሚለውን ነገር ከኔ ላይፍ ኤክስፒሪየንስ ተነስቼ መናገር እችላለሁ። አይ ቲንክ የብዙዎቹም ተመሳሳይ ነው ብዬ አምናለሁ ማለት ነው። ኦኬ፣ መጀመሪያ ምን አስወጣኝ፣ ከዛስ ምን መለሰኝ። ጉድ። ብዙ ጊዜ እንደምታዩት ለሙዚቀኞች ትኩረት አትሰጥም ቸርች። ኦኬ፣ የሚፈለገው ምንድነው? ችሎታቸው ነው። ኬትም ከልጅነታችንም ብለን ጊታርም አንድ ሰው ሰጥቶን የሆነ ኪቦርድም ብቻ ከሆነ ቦታ መጥቶ በራሳችን ጥረት የሚያስተምረንን ሰው ፈልገን ምናምን እንዲህ ብለን ቸርችም እያደርን ምናምን ሙዚቃ ለመድን። አሁን ቸርች ዋናው ጥረቷ ምንድነው? ሙዚቀኛ ቸርች ውስጥ የለም። ስለዚህ የሚችል ሰው መድረክ ላይ ይወጣል ማለት ነው። ስለዚህ ሙዚቀኞችን የተለየ የደቀ መዝሙርነት ትምህርት በመንፈሳዊ ነገር ያላቸው ብስለት ላይ ብዙ ትኩረት አይደረግም ማለት ነው። ኦኬ፣ እና ሙዚቀኞቹም ጀስት መጫወት ነው የሚፈለገውም ቸርች ውስጥ እነሱ የሚጫወቱት ነገር ነው እንጂ እነሱም አይደሉም የሚፈለጉት። የእነሱ ህይወት በጣም እንደዚህ ኮንሰርን የሚያደርገውም ሰውም የለም ማለት ነው። ኦኬ፣ እና ያ ብቻ ጸጥ እንዳይል ያው ሙዚቃ ይፈለጋል። ኦፍኮርስ መዝሙር ካለ ሙዚቃ መኖር አለበት። አለበለዚያ ቸርቹ ጭር ነው የሚለው እና ሙዚቀኞች የሚወስዱት ቸርች ውስጥ ቦታ ትልቅ ነው ማለት ነው። ኦኬ፣ መዝሙር ያው ታውቁታላችሁ። በቃ ሙዚቃው ካሌለ ምን ካሌለ ሰው ትንሽ ነው የሚዘምረው፣ ትንሽ ባጨብጭቦ ትንሽ ነው ቁጭ የሚለውና ሙዚቃው ካለ ግን ሙዚቃ መንፈሳዊ ነገር ነው። ኦኬ፣ ሙዚቃ የግድ ሙዚቃ መኖር አለበት ወይ? አለበት። የግድ አለበት ወይ ከተባለ እኔ እንጃ። እኔ ግን መጽሐፍ ቅዱሴን የመጀመሪያውን ስገልጠው ገና ሰማይና ምድር ከመፈጠሩም በፊት ኢንስትሩሜንት የሙዚቃ መሳሪያ ካለ ኦኬ፣ ሰይጣን እኮ የኢንስትሩሜንት የሙዚቃ መሳሪያ በአንተ እጅ ነበር ይለዋል። ኦኬ፣ የከበሮ፣ የእምብልታ፣ የጸናጽል የነዚህ የሙዚቃ መሳሪያ በአንተ እጅ ነበር እኮ ይለዋል። እና ኢንስትሩሜንት የሙዚቃ መሳሪያ ሰማይና ምድርም ከመፈጠሩም በፊት ኢቨን ሰይጣን ከመውደቁም በፊት የነበረ ነገር ነው። መጽሐፍ ቅዱስ ላይ በከበሮ፣ በእምቢልታ፣ በጸናጽል ጌታን አመስግኑት ይላል። እና ኢንስትሩሜንት የሙዚቃ መሳሪያ አንድ ጌታ የምናመሰግንበት ጌታ ራሱ የፈቀደው መጽሐፍ ቅዱስ ላይ በብዙ ቦታዎች ላይ ያለ ነው ማለት ነው። እና የዳዊትንም ኳየሮች ብታያቸው የሙዚቃ መሳሪያ ልክ የሲምፎኒ ሙዚክ የምታውቁታለዋ የሲምፎኒ ማአት ሆነው የሚጫወቱት ከዛም በላይ ማለት ነው። እኔ ዳዊት እንዳደራጀው አይነት የሲምፎኒ ሙዚቃ አይነት የህዝብ ብዛት እኔ የትም ቦታ አይቼ አላቅም ማለት ነው። እና
መጽሐፍ ቅዱስ ላይ ስታነቡ በጣም ብዙ ሰዎችን አደራጅቶ ኢንስትሩሜንት ሙዚቃ መሳሪያ ብቻ የያዙ እነሱን ነበር የሚያጫውተው። ስለዚህ ኢንስትሩሜንት ሙዚቃ መሳሪያ ዝም ብሎ ዓለማዊ ነገር ብቻ አይደለም። እንደው እሱ ባይኖርስ ምናምን በቃ መጽሐፍ ቅዱስ ላይ ካለ ቸርች መኖር አለበት። ስለዚህ መኖር አለበት ማለት ነው። አስፈላጊ ነው። አዎ አስፈላጊ ነው። በቃ መዝሙርን ስናስብ ባይብል ላይ የምናገኘው ከኢንስትሩሜንቱ ሙዚቃ ጋር ስለሆነ ከሙዚቃ መሳሪያው ጋር ስለሆነ መዝሙርና ኢንስትሩሜንት የሙዚቃ መሳሪያ አንድ ላይ እንዲሆኑ እግዚአብሔር ፈቅዷል። መጽሐፍ ቅዱስ ላይ በብዛት አለ ማለት ነው። እሺ አሁን ወደ ችግሮቻችን እንምጣ። ምንድነው የሚፈለገው? ሙዚቃ መሳሪያ እንድንጫወት ነው ቸርች ውስጥ እና ብዙ ትኩረት አይሰጥም ለሙዚቀኞች። እነሱም ከዛ በኋላ መንፈሳዊ ብስለታቸው ያን ያህል ነው ማለት ነው። ኦኬ እና ኢንስትሩሜንቱን ይጫወቱታል። ከዛ በኋላ እንደውም አንዳንድ ጊዜ በቃ ቃል ላይ ምናምን ነገር ማፋሸክ ሁሉ ይጀምራል። በቃ ወይ ወጣ ምናምን ይባላል ማለት ነው። እና በጣም ትኩረታቸው ጊዜያቸው የሚያሳልፉት በቃ ሙዚቃው ላይ ነው። ሙዚቃ ታውቃላችሁ በጣም መሰጠት ይጠይቃል። ቁጭ ብለን ነው የምንሰራው፣ ዝም ብለን አይደለም። እና በጣም ዲሲፕሊን መሆን ይጠይቃል። በጣም ብዙ ሰዓት ነው የምናቃጥለውና የሆነ ወቅት ላይ ሙዚቃ ችሎ በደንብ የሚጫወት ሰው ካያችሁ የሆነ ወቅት ላይ ቁጭ ብሏል ማለት ነው። ቁጭ ብሎ ተምሯል ማለት ነው። ዲሲፕሊን አድርጎ በደንብ ቁጭ ብሎ በሩን ዘግቶ ተምሯል ማለት ነው እንጂ ዝም ብሎ ከአየር ላይ የሚመጣ ነገር አይደለም፣ ተሰርቶ የሚመጣ ነገር ነው። እና እዛ ላይ ብዙ ሙዚቀኞች ጊዜያቸውን ስለሚያሳልፉ ብዙ ለመንፈሳዊ ይሄ ለውስጥ ሰውነታቸው የውስጥ ሰውነት አለ አይደል? ያደገ እኮ የተወለደ ዳግም የተወለደ ማደግ የሚገባው የውስጥ ሰውነት አለ። ለዚህ መጽሐፍ ቅዱስ በውስጥ ሰውነታችሁ በኃይል እንድትጠነክሩ። ሰውዬ እኮ አለ። ይሄኛው ከማሚ የተወለደው አንደኛው ሰውዬ ነው። ይሄ ዳግመኛ የተወለደው ደግሞ አንደኛው ሌላኛው ሰው አለ እኮ ውስጥ። እሱኛው ሰውዬ ወተት ይጠጣል የሚባል አጥንት ጋጥ የሚባል ኦኬ፣ መንፈሳዊ ወተትና መንፈሳዊ አጥንት በቃ የሚበላ የሚግጥ የሚያድግ የሚጠነክር ማንነት ውስጥ ተወልዷል። ልክ እኔ አሁን ተወልጄ ይሄው እንደዚህ እንደማወራው አንድ የተወለደ ግን የማይታይ አንድ ማንነት አለ። ዳግመኛ የተወለዳችሁት የተባለው ማለት ነው። ዳግመኛ የተወለድ ነው ከማይጠፋ ዘር ከሕያው ከእግዚአብሔር ከሱ ነው የተወለድ ነውና ልክ እኔ አሁን ኤግዚስት እንደማደርገው ያም የተወለደው ኤግዚስት ያደርጋል ማለት ነውና ኤግዚስት አድርጎ ሰዎች ይጠፋል የሚሉት እንዴት እንደሆነ እኔ አይገባኝም። እኔ አሁን ከእናቴ የተወለድኩት ሰውዬ አሁን ጥፍት ካልኩኝ እውነት ነው። ያ የተወለደውም ጥፍት ማለት ይችላል። ግን እኔ አሁን ጥፍት አልልም መቼም አይደል። በቃ ያኛውም አይጠፋም ማለት ነው። ስለዚህ ነገር ሌላ ጊዜ እንመጣበታለሁ። እና ያ የተወለደው ማንነት ማደግ ይፈልጋል። አሁን ሙዚቀኞች ጋር ያለው ችግር ግን ምንድነው? በቃ እዛ ላይ ብዙ ትኩረት አይደረግም። ኢንስትሩሜንቱ ላይ ብቻ ስለሆነ ቶፕ ይሆናሉ በሙዚቃው። መንፈሳዊ እድገታቸው ግን ዝቅተኛ ይሆንና ከዛ በኋላ አሁን ችግሩ የሚጀምረው እዚህ ጋር ነው። ከዛ ችግር ይመጣል። የምን ችግር ከተባለ የፋይናንሻል ችግር ይመጣል ማለት ነው። ይሄ የፋይናንሻል ችግር ጊዜያቸውን ያቃጠሉት እዛ ላይ ነው። በዛም አካዳሚ ትምህርትም ላይማሩ ይችላሉ። ከዛ በኋላ ልጅ ሆነን ምንም አይሰማንም። ወጣት ስትሆን ምናምን ኦኬ፣ ገንዘብ በሚያስፈልግ ሰዓት ላይ ግን ገንዘብ የለም። ቸርች ደግሞ እስቲ ጌታ ይባርክ ብሎ ሶስቴ ነው ድሮ የሚባርኩን የነበሩት። አሁን እንኳን ትንሽ መክፈል ጀምረዋል። የፋይናንሻል ችግር የመጀመሪያው ፕሮብሌማቸው ይሆናል ማለት ነው። እና ወደ ዓለም የሄዱ ሙዚቀኞቻችን ችግራቸው እውነቱን ልንገራችሁ፣ ዘፈኑ ደስ ብሏቸው አይደለም፣ ናይት ክለቡም ደስ ብሏቸው አይ ዶንት ቲንክ ሶ አይደለም፣ ዓለማዊ ነገር ደስ ብሏቸው አይደለም። በውስጥ ሰውነታቸው በኃይል ስላልጠነከሩ ያ የተወለደው ማንነታቸው ስላልጠነከረ ስላላደገ ከፊት ለፊታቸው የመጣባቸውን የፋይናንሻል ፕሮብሌም ሊጥሱትና ሊያልፉት አይችሉ ማለት ነው። ብዙ ፈተናዎችን ከፊት ለፊታችን የሚመጡ ፈተናዎችን የምናልፋቸው እንደ መንፈሳዊ ጥንካሬያችን ነው። ኦኬ እንጂ በመንፈሳችን በኃይል ካልጠነከርን፣ በውስጥ ሰውነታችን ካልጠነከርን ይሄኛውማ በቃ የስጋዊው ማንነት ሁሌ የሚወድቅ ነው እና ሁሌ የሚሄድ ነው ማለት ነው። ስለዚህ ያ ፕሮብሌም በፊት ለፊታቸው በገጭ ባለ ሰዓት ጥሶ የመሄድ ወይም ደግሞ መጽናት
መንፈሳዊ ጥንካሬ ይጠይቃል ማለት ነው። ስለዚህ ያ መንፈሳዊ ጥንካሬ ባለመኖሩ ልክ የፋይናንሻል ፕሮብሌም ሲገጥማቸው ቸርች ቢሉ ቸርች 3 የጌታ ይባርክ ነው ያለው፣ ምናልባት የታክሲ ነው ያለው። እዛ ማይ ፍሬንድ ኦኬ ናይት ክለብ ይጨፈራል፣ በደንብ ነው ዘጭ ነው፣ በደንብ ነው የሚከፍሉት ማለት ነው። ኦኬ በዓለም ቀልድ የለም፣ በደንብ ነው ተደራድረ፣ በደንብ ነው የሚከፈል። ናይት ክለብ ይሰራሉ፣ ጃዝ ሚውዚክ የሚባል አለ፣ እሱንም ይሰራሉ አዳር ምናምን በቃ በደንብ ነው። ያንን ችሎታቸውን ይዘው ወደ ዓለም ሲወጡ ያ የሚፈልጉትን ገንዘብ ያገኙታል ማለት ነው። ስለዚህ ኦኬ ገንዘቡ መጥቷል፣ እነሱ ግን ያው ከዚህ ኪንግደም ወይም ደግሞ ከአባታቸው ቤት ወጥተዋል ማለት ነው። ወጥተዋል ያው ስራውን ደግሞ ይሰሩታል ማለት ነው። እና ያ ስራ ምንድነው? ያው በዓለም ውስጥ ነው፣ ዘፈን ነው፣ ዓለማዊ ነው፣ መንፈሳዊ አይደለም። ያ አካባቢ የሚጠይቀውን ነገር ሁሉ ያደርጉታል ማለት ነው። እሺ አሁን ወደ መፍትሄው እንምጣ። እውነት ነው እነዚህ ወንድሞቻችን የዓለም ነገር ደስ ብሏቸው ዘፈኑ ደስ ብሏቸው ምናምኑ አይደለም። በቃ ኦኬ መንፈሳዊ ብስለት የላቸውም። እሱ የመጀመሪያው ፕሮብሌም ነው። መንፈሳዊ ብስለት ስለሌላቸው ያንን ፈተና ሊሻገሩት አልቻሉም ማለት ነው። ኦኬ የፋይናንሻል ፕሮብሌም ገጠማቸው፣ ያንን ፈተና ሊሻገሩት አልቻሉም። ወይም ሌላ አይዲያ ፈጥረው ኖ እኔ በቤቱ መሆን ይቻለኛል፣ የፋይናንሻል ችግሬን ግን በዚህ ማሻሻል እችላለሁ የሚል አክሽን አልወሰዱም ማለት ነው እና ሄዱ። ኦኬ አሁን አንዳንድ ጊዜ የማየው ነገር ምንድን ነው? እነዚህ ሰዎች ለመመለስ አንዳንድ በቤቱ ያሉ ዘማሪዎች የሚያደርጉት ፌቨር አለ። ምንድነው? በፌቨር አይሆንም ይሄ ነገር። መጀመሪያ ሰዎቹ መንፈሳዊ ነገራቸው በመንፈሳዊ ሰውነታቸው በኃይል ስላልጠነከሩ ያንን ፈተና ማለፍ አቅቷቸው ነው የወደቁት ወይም ደግሞ ወደ ዓለም የገቡት ማለት ነው። ስለዚህ እነሱን ለመመለስ አንዳንድ ዘማሪዎች ይጋብዟቸውና መዝሙር ያሰሯቸዋል። መድረኮቻቸው ላይ ኮንሰርት ምናምን ሲሰሩ ያቆሟቸዋል። ስቱዲዮ ይጠሯቸውና ሙዚቃ እንዲጫወቱላቸው ያደርጓቸዋል። እነሱን ለማምጣት ነው ከሆነ ይሄ አይሆንም። በዚህ አይነት መልኩ አይደለም የሚመጡት። ኦኬ በዚህ አይነት መልኩ አይደለም። በጣም ብዙ የክርስቲያን መዝሙሮች ላይ በዓለም ያሉ ልጆች ሙዚቃ ሲጫወቱ አያለሁ። ኢቨን መድረኮቻቸው ላይም ኮንሰርት ምናምን ተብሎ እዛ ላይም ሲጫወቱ ምናምን ነገር አያለሁ። እና እነሱን በጣም አፕሮች ለማድረግ ለማምጣት ከሆነ በዚህ አይነት መልኩ አይደለም። ይኸውልህ ይሄ እኮ መዝሙሩ እኮ መስዋዕት ነው። መጽሐፍ ቅዱስ በከንፈሮች የሚሆን የምስጋና መስዋዕት ይላል። መዝሙር ነው በከንፈሮች የሚሆን መስዋዕት ነው። መስዋዕት ደግሞ ጽድት ያለ ነው እግዚአብሔር የሚቀበለው። እና ይሄ የእናንተ ስራ አይደለም እሱ። ኦኬ ሰውየውን አምጥተኸው እያሰራኸው አይደለም። ኖ መጀመሪያ ችግሩ መንፈሳዊ እድገቱ ላይ ከሆነ ሰውየው መጀመሪያ መድረክ ላይ አይደለም መቆም ያለበት። አሁን ትልቁ ፕሮብሌም ያለው እዚህ ጋር ነው። ኦኬ በሌላ መልኩ የእናንተን ፍቅር አሳዩአቸው፣ አፕሮች አድርጓቸው። አገልግሎቱ ላይ ግን ለምንድን ነው የምታመጧቸው? አገልግሎቱ ላይ መምጣት የለባቸውም። በዚህ መልኩ አይደለም እነሱን አፕሮች የምታደርጓቸው። ለነገሩ አፕሮች ለማድረግ ብቻ ሳይሆን እነሱ በጣም አሪፍ ስለሚጫወቱ ሙዚቃቸውን ፈልጋችሁ ነው የምታመጡት። ግን የምትሰሩት መዝሙር መንፈሳዊ ነው። መንፈሳዊ ደግሞ ከዓለም ጋራ እየሄደ እዛም ኦኬ እዚህም ማራናታ ብሎ እዛ ደግሞ ነይኔ ማታ ማታን ሄዶ ከሚያጅብ ሰው ጋራ አብረህ መንፈሳዊውን ነገር ማሰራት፣ እሱንም ደግሞ ለእግዚአብሔር መስዋዕት አቀርባለሁ ብሎ ማለት በጣም ዘበት ይመስለኛል። እና ይህንን ነገር ባለማወቅ የሚያደርጉ ዘማሪዎች አሉ። ብዙዎቹ መመለስ ይፈልጋሉ። አንደኛው ችግራቸው እሱ ነው። ግን ይቀበሉናል የሚል ችግር አለ። ማን ምን አገባው? የአባት ቤት እኮ ነው ማይ ፍሬንድ። ሲጀመር የጠፋው ልጅ የአባቱ ቤት እኮ ነው። ኦኬ ራሱ እዛ ጠፍቶ እኮ አባቴ እያለ ነው የሚያወራው። ጠፍቶ ራሱ እዛ ሆኖ እንደዚህ ይላል፣ እኔ እኮ በአባቴ ቤት ብዙ ባሪያዎች አሉ። እነሱ ምግብ ተርፏቸው ይተርፋቸዋል፣ ይደፋሉ።
እኔ ግን እዚህ ለአሳማ የቀረበውን እንኳን የሚሰጠኝ የለም ይላል። ምኔ ቤት በአባቴ ቤት፣ እዛ ሆኖ እንኳን በአባቴ ቤት ነው የሚለው። አባቱም አባት ነው፣ ልጁም ልጅ ነው። አሁን የወጡ ልጆችም በዓለም ያሉም እግዚአብሔር አባታቸው ነው። ዳግመኛ ተወልደዋል? አዎ ተወልደዋል። በዓለም ነው ያሉት። በቃ ልክ እንደጠፋው ልጅ ማለት ነው። የጠፋው ልጅ ምንድን ነው? አሁን በቃ መጣ እኮ ልጅ ነው። ሲመጣ ምንድን ነው? ባሪያ አልሆነም፣ ልጅ ነው የሆነው። የአባቱን ዲኤንኤ አላጣም። አባቱ እጁን ዘርግቶ ይቀበለዋል። ማን ምን አገባውና ነው አንተ ማን ይቀበለኛል አይቀበለኝም? እኛንም እኮ ጌታ ተቀብሎን ያለ ነው። ኦኬ በቃ ጌታ ተቀብሎን አለን። አንዳንድ ፈተናዎች ገጥመውናል። እንደናንተ አይነት የፋይናንሻል ፕሮብሌም ገጥሞናል። ግን እኔ ቅድም ነግሬያቸዋለሁ፣ ገብቼ ነበረ። ከዛ ግን እድገቴ ላይ ትንሽ መንፈሳዊ ነገር ላይ አተኩር ነበረ እኔ ከልጅነቴም ጀምሮ እና ከመጣው በኋላ ግን ሲሪየስ ነው። በቃ በእግዚአብሔር ቃል ትምህርት ራሴን ቁጭ ብዬ መጽሐፍ ቅዱስ ነው ማንበብ የጀመርኩት። ሞር ደቀ መዝሙር መሆን ላይ ነው ያተኮርኩት። ኦኬ ሄድኩኝ፣ ከመድረክ ሄድኩኝ፣ ከዛ መጣው እንደገና መድረክ ላይ ምናምን አይደለም የወጣሁት። ኦኬ የሆነ ወቅት ላይ ቁጭ ብያለሁ ማለት ነው። የሆነ ወቅት ላይ ቁጭ ብዬ አንብቤያለሁ። አንተ ትልቁ ችግር ምንድነው? ከመድረክ ላይ ይሄዳሉ፣ ዓለማዊ መድረክ ላይ ይቆማሉ፣ ይመጣሉ፣ እንደገና መንፈሳዊ መድረክ ላይ ይቆማሉ። ኖ አሁን ደቀ መዝሙር የመሆን ታይም ደግሞ የሚባል አለ። ኦኬ መጀመሪያም እኮ ያስኬደን ወይም ያስኬዳችሁ በመንፈሳችሁ በውስጥ ሰውነታችሁ በኃይል ስላልጠነከራችሁ ነው ያንን ፈተና መሻገር ያቃታችሁ። አሁን ስትመጡ መስራት ያለባችሁ ችግሩ ላይ ነው። ችግሩ ምንድን ነው? በመንፈሳችሁ በውስጥ ሰውነታችሁ በኃይል መጠንከር ነው እንጂ መድረክ ላይ ሮጦ መውጣት አይደለም። አሁን ትልቁ ችግር ይሄ ነው። ወደ ዓለም የሄዱ ሙዚቀኞች ይመጡና አሁንም መድረክ ላይ ነው የሚመጡት። ምን ለውጥ አለው? መጀመሪያም ከመድረክ ላይ ሄዱ፣ ሲመጡ መድረክ ላይ ወጡ። ደቀ መዝሙር አይደሉም። ስቲል ነው በውስጥ ሰውነታቸው አልጠነከሩም። ዘማሪዎችም እንደዛው ነው። ዘፋኝ የነበረው እዛው መድረክ ላይ ነበረ፣ ሲመጣ መድረክ ላይ ይወጣና ዘማሪ ነው የሚሆነው። እኔ መቼ ደቀ መዝሙር እንደሚሆነው አላውቅም። ኢትዮጵያ ውስጥ ያለው ትልቁ ችግር እሱ ነው። ኦኬ እዛ ይዘፍን ነበረ፣ ናይኔ ማታ ማታ ይላል፣ እዚህ ይመጣና ማራናታ ይላል። አዎ ይሄ በጣም አስቸጋሪ ነገር ነው ማለት ነው። ስለዚህ ችግሩ በውስጥ ሰውነት በኃይል የመጠንከር ከነበረ ድሮም አሁንም እሱ ላይ ነው መስራት ያለብን እንጂ መጥቶ መድረኩ ላይ አይደለም መጀመሪያ መሆን ያለበት ማለት ነው። ስለዚህ የአባታችሁ ቤት ነው። በፍቅር አባታችሁ ይጠብቃችኋል። እኛም በቤቱ ያለን ልጆች ነን። ኦኬ እኛን እንደሚወደው ይወዳችኋል። ልጆች ናችሁ። ኦኬ ስለዚህ ብትመለሱ ይቀበሉናል። ወደን ሳይሆን በግዳችን ነው የምንቀበላችሁ። እኛ አንቀበልም እንቀበላለን የማለትስ ማን ነው መብት ያለው? የትኛው የቤተ ክርስቲያን ሽማግሌ፣ የትኛው ፓስተር ይቀበልሃል? እግዚአብሔር ከተቀበለህ ማን ምን አገባው? ይቀበልሃል። ግን እናንተ ስትመጡ ራሳችሁ ላይ ነው መስራት ያለባችሁ። ከዚህ በኋላም ሌሎች ፈተናዎች ይመጣሉ። አሁንም የመንፈስ ጥንካሬ ካሌለ እንደገና በነዛ ነገሮች ደግሞ የመውደቅ ነገር ይመጣል ማለት ነው። እንግዲህ መንፈሳዊው ነገር ላይ በዚህ አይነት መልኩ ችግሩ ከተቀረፈ ከዛ በኋላ ሁለተኛው ፕሮብሌም ይቀረፋል። ሁለተኛው ፕሮብሌም ነበረች ምንድናት? የፋይናንሻል ፕሮብሌም አይደል? ኦኬ አሁንም ያው ጴንጤ እዚህ ጋር ስትመጣ ገንዘብ የለም። ኦኬ የሆነ መስጠት ይከብዳቸዋል፣ መቀበል ነው እንጂ መስጠት ይከብዳቸዋል እናውቃለን። ግን አሁን እዚህ ጋር ስትመጣ ምንድነው የምታደርገው? ራይት እኔ ምንድነው ያደረግኩት? እሺ ችሎታ አለ። እሺ ከዛ በኋላ የራስህን ኢንካም ክሬት ታደርጋለህ ማለት ኢንካም ጄኔሬት የምታደርግባቸውን ነገሮች ትፈጥራለህ ማለት ነው። ኦኬ አሁን የግድ የሆነ ቤተክርስቲያን ሰዎች የሆነ ነገር እንዲሰጡ እነሱ ቢሰጡ ከ10 ሺህ ብር ከ20 ሺህ ብር በላይ አይሰጡም። 20 ሺህ ብር ኢትዮጵያ ውስጥ አያኖርም። ስለዚህ ምንድነው የምታደርገው? የራስህን ኢንካም ጄኔሬት ትፈጥራለህ ማለት ነው። ለምሳሌ ሙዚቃ ትችላለህ። በቃ ሙዚቃ ማስተማር እኮ ሊሆን ይችላል። ማስተማር በቃ ሰዎች ሰብስበህ የተወሰነች ቤት ተከራይተህ 2-3 ሆናችሁ ሙዚቃ ማስተማር። ኦኬ በፈረቃ ምናምን እየከፈል ማስተማር ሊሆን ይችላል። ስቱዲዮ ከፍተህ ሙዚቃ ማቀናበር ሊሆን ይችላል። ስቱዲዮ ተከፍቶ ማለት ነው። ትንሽ ገንዘብ ሴፍ ታደርጋለህ።
ከዛ የተወሰኑ የስቱዲዮ እቃዎችን ለእናንተ አይከብዳችሁም፣ ሙዚቃውን ትችሉታላችሁ። አንድ ላፕቶፕ፣ አንድ ሳውንድ ካርድ፣ ማይክ ካለህና ትንሽ ስቱዲዮዋን እኮ ከሰራት በቃ አለቀ። እንዴት እንደምትሰሩት እጃችሁ ላይ ነው ያለው። ስለዚህ ማድረግ ትችላለህ ማለት ነው። እና በዓለም ላይ እንዳለው ይሄ ኤቭሪዴይ ናይት ክለብ እየጨፈሩ የሆነ ነገር ማግኘት ያንን ያክል ኢንካም እዚህ ቤት ላይገኝ ይችላል። ግን አትሊስት በቃ ምግብና ልብስ ካለን ይበቃናል እንዳለው ጳውሎስ፣ ለምትበላውና ለምትለብሰው ለምትከራየው ቤት ካለ ከዛ በኋላ ጌታ ያንን ይባርከዋል። በቃ ያንን ያክል ኢንካም ጄኔሬት ካደረክ ይበቃል ማለት ነው። እኔ መጥቼ እሱን ያደረኩት ኢትዮጵያም እያለሁ በቃ መጀመሪያ ይዞርኩኝና ኢንስትሩሜንት የሙዚቃ መሳሪያ የሚያስተምሩ ትምህርት ቤቶች ውስጥ ተቀጠርኩኝ። አንድ ሁለት ቦታ እዛ ተቀጥሬ ሰራ ነበር። እዛ ተማሪ እያስተማርኩኝ ተቀጥሬ ማለት ነው። እዛ እያስተማርኩ እንደገና በትርፍ ጊዜ ደግሞ በግሌ ደግሞ አንዳንድ ሰዎችን ቢሮአቸው እየገባው ሙዚቃ ለምን አትማሩም ኢንጂነሮች ምናምኖች በቃ ቢሮአቸው እየገባው ከስራ በኋላ ቁጭ ወደ ቤታችሁ ድራፍት ከምትጠጡ ለምን ሙዚቃ አትማሩ እላቸዋለሁ። ሙዚቃ ጊታር አስገዝቼ እዛው ቢሮአቸው ውስጥ አስተምራቸው ነበር። ይከፍሉኝ ነበረ። ኦኬ ከቸርችም ትንሽዬ ነገር ይከፍሉኝ ነበረ። ከዛ ከትምህርት ቤት ይከፈለኛል። ከዛ በወር ማገኘው ብዙ ሆነ። ከዛ ቶሎ ብዬ ኪቦርዶች፣ ጊታር ምናምን ገዛሁና ከዛ የራሴን ትምህርት ቤት ከፈትኩኝ ማለት ነው። ሜቢ በእኔ የተማራችሁ በጣም ብዙ በመቶዎች የሚቆጠሩ ተማሪዎች አሉ። ጎተራ ጋራ ሮቦት የሙዚቃ ማሰልጠኛ ማዕከል የሚል አቦኝ ህንፃ ላይ ከፍቼ ነበርና ብዙዎቻችሁ ታውቁታላችሁ። ጎተራ ጋራ እና ያኔ ጎተራ ይሄ ሃይዌው ምናምኑ ሲሰራ እዛው ጋር ነበር። እኛው ላይ የተሰራ አቧራ የወነነብንና በዛን ወቅት ላይ ማለት ወደ 5 ወደ 6 ዓመት ምናምን አስተምሬያለሁ። በቃ ወደ ዓለም ምን አስኬደኝ? በደንብ ነበር ገንዘብ ማገኘው። በደንብ ቸርቾች ሄድና አንድ ሁለት ተማሪ በነፃ ላስተምረላችሁ ላይ እነሱን አይተው ደግሞ ሌሎቹ ይመጣሉ። እነሱ ደግሞ ከፍለው ይማራሉ። በቃ የክርስቲያን ልጆችን ሰብስቤ በጣም ብዙ ተማሪዎች አስተምር ነበር እና በቃ ኢንካሜን በደንብ በሚበቃኝ አይነት መልኩ ክሬት አደረግኩት ማለት ነው። ጌታ ምረዳኝ። ግን በፊት ግን ወስኛለሁ ማለት ነው። ኦኬ በዓለም ሰራ ነበር ብያቸዋለሁ። የተወሰነች ጊዜ ብትሆንም አልፈልግም ብዬ ያንን ገንዘብ ግን ጥዬ መጣሁኝ ማለት ነው። እና ያደረጋችሁትን ለስሙ ያሳያችሁትን ክብር ፍቅር ይረሳ ዘንድ እግዚአብሔር ሰው አይደለም። የሆነ ወቅት ላይ ይከፍልሃል ማለት ነው። ኦኬ ስጨክኑ ነው እግዚአብሔርም የሚረዳችሁ ማለት ነው። እና መታ የተወሰነች ነገር በቃ ካለ እሷን ክሬት ካደረግ እግዚአብሔር እሷን ይባርክልሃል ማለት ነው። እና መንፈሳዊው ጥንካሬ መጀመሪያ ይቀድማል። ከዛ በኋላ ግን ኢንካም ጄኔሬት ማድረግ በቃ ችሎታ አላችሁ በቃ ሰው አድርግ። 2-3ቱንና ትምህርት ቤት ክፈቱ፣ አስተምር፣ ስቱዲዮ ክፈት ምናምን አድርጎ በቃ በምትችሉት ነገር ያንን ነገር መስራት ትችላላችሁ ማለት ነው። እና ሙዚቀኞች ከመጡ በኋላ ደግሞ በቤተ ክርስቲያን ውስጥ እረኞች ካላችሁ መመገብ የምትችሉ ካላችሁ ስፔሻሊ ለነሱ ጊዜ መውሰድ አለባችሁ። እኔ ከዓለም ከተመለስኩ በኋላ ለራሴ በጣም አንድ ልጅ ይዛኝ ትዝ ይለኛል። በቃ በደንብ ታስተምረኝ ነበረ። እሷ ትጸልይና ከዛ አንተ ደግሞ አሁን ጸልይ ትለኝ። እየተንተባተብኩም ቢሆን እጸልያለሁ። የሆነ የመጽሐፍ ቅዱስ ክፍል ታስተምረኝና እስቲ የተማርከውን ደግሞ አንተ ደግሞ ንገረኝ ትለኝ። ቁጭ ትለና በቃ እሷ በቃ 1 ሚሊዮን ሰው ነው የምትመስለኝ። በቃ እንዴት እንደምፈራት እና ነው ከፍ ያለች ናት ከኔ በእድሜ በጣም እና በደንብ ታስተምረኝ ነበረ። በቃ የጌታን ነገር እዛ አየሁት ማለት ነው። እና በቃ መንፈሳዊው ነገሬ ላይ ነው የሰሩት። ችሎታዬን ብቻ አይደለም እንደዚህ የቦጠቦጡት ነው፣ መንፈሳዊው ነገሬ ላይ ሰሩ ማለት ነው። እና እዛው እያለሁኝ የመጽሐፍ ቅዱስ ትምህርት ቤት ትንሽ ገባሁ። በቃ የእግዚአብሔርን ቃል የማጥናት ፍቅር አደረብኝ ማለት ነው። ከየት እንደመጣ አላውቅም። ይሄ ፍላጎት መጣ። ምንድነው የምትፈልገው ስባል ቆሜ ማስተማር ማለት ጀመርኩኝ ማለት ነው። በቃ ኦኬ ዋው። እና ያንን የምልበት እድሜ ላይ አልነበርኩም። በጣም ፍንዳታ የሆነ እድሜ ላይ ማለት ነው። እና መጽሐፍ ቅዱስ ነው መማር የምፈልገው። ዝም ብሎ ይሄ እየገለጡ የወጣለትን አውጥቶ እንደዚህ ማንበብ ሳይሆን ቴዎሎጂ፣ ከቴዎሎጂም በደንብ ቴዎሎጂ ማለት ነው። እና በጣም እጠይቃለሁ። ያልገባኝን ነገር ሳይገባኝ አላድርም፣ አልሰለችም። ያው እግዚአብሔር ሲረዳችሁ ጸጋው በእናንተ ላይ ሲሆን በቃ አቅም ይሆናችኋል ማለት ነው። እና በጣም አይሰለቸኝም። እኔ ቸርች ውስጥ በጣም
የተለያዩ ፕሮግራሞች አሉ። የጸሎት ፕሮግራም አለ፣ የዝማሬ ፕሮግራም አለ፣ ከዛ የቃል ፕሮግራም አለ አይደል? በጣም ደስ የሚለኝ ፓርት የትኛው ነው ካልከኝ የቃል ፕሮግራም። ቃል ላይ አልወጣም እኔ። አንዳንዴ እንደውም ዝማሬው ላይ ልወጣ እችላለሁ። ቢኮዝ አንዳንድ መዝሙሮች የማይመቹ ዝማሬዎች አሉ፣ ከቃሉ ጋር የተጣረሱ አሉ። ዝም ብለው በቃ ምኑ ከምኑ የማይገናኙ መዝሙሮች እነሱን በቃ አልዘምራቸው ነገር አያምንባቸውም ውስጤ። ስለዚህ እንደው ባልኖር ደስ ይለኛል። ቃሉ ላይ ግን ቁጭ ነው የምለው። ይሄ ብዙ ሙዚቀኞች ደግሞ ተገላቢጦሹ ማለት ነው። ዝማሬው ላይ ያሉ፣ ጭፈራው ላይ ያሉ፣ ቃሉ ላይ ሲሆን ሽንት የመጣ ብሎ ሞባይሉን ይዞ ምናምን ሹልክ ምናምን ይላል ማለት ነው። እንደዛ አልነበርኩም እኔ እና ለዛም ይመስለኛል ሰው። ስለዚህ ምንድነው ለማለት የፈለግኩት እንደነዚህ አይነት ሰዎች ሲመጡ ዘፋኞችም ይሁኑ ወደ ዓለም የሄዱ ሙዚቀኞች ይሁኑ ከዓለም የመጡ ሙዚቀኞች ይሁኑ ወደ ጌታ ቤት ሲመጡ ፕሊስ ችሎታቸው ላይ ብቻ ዋው እቺ እኮ ዘፋኝ ነው አሁን ብትመጣ እኮ ብትዘምር መድረኬን ታደምቅልኛለች ሳይሆን ህይወቷ ላይ ስራ። ፕሊስ ደቀ መዝሙር ነው መጀመሪያ መሆን ያለባት እንጂ ዘማሪ አይደለም። የግድ ዘፋኝ የነበረ ሰው ዘማሪ መሆን የለበትም። የግድ በዓለም ሙዚቃ ይጫወት የነበረ ሰው በጌታ ቤት መጥቶ ሙዚቃ መጫወት የግድ የለበትም። መጋቢ ልትሆን እኮ ትችላለህ። ኦኬ አስተማሪ ወንጌላዊ እኮ ልትሆን ትችላለህ። ሌላ ነገር እግዚአብሔር ጸጋ ሰጥቶህ እኮ ሊሆን ይችላል። እና እነዚህ በጣም የምንወዳቸው ውድ የሆኑ በጌታ ቤት የነበሩ ሙዚቀኞቻችን ሲመጡ ችሎታቸውን ሳይሆን ህይወታቸው ላይ ስሩ። ክርስቶስን አሳዩአቸው። ደቀ መዝሙር አድርጓቸው። ሁለት ነበር ችግራቸው። የመጀመሪያውም አንደኛው በውስጥ ሰውነታቸው በኃይል አለመጠንከር፣ መንፈሳዊ ሰዋቸው አለማደግ ሲሆን ከዛ በኋላ ምን ተጨመረበት? የፋይናንሻል ፕሮብሌም ተጨመረበት። ከዛስ እድገት የላቸውም፣ ጠንካራዎች አይደሉ፣ ሄዱ። ሲመጡ ታዲያ ምንድነው መደረግ ያለበት? ይህን ያህል ከፍለሃለሁ እና ተጫወትልኝ አይደለም። ዋናው ጉዳይ ላይ ነው መሰራት ያለበት። መንፈሳዊ ህይወታቸው ላይ ነው መሰራት ያለበት። ከዛ በኋላ ነው ሌላው ነገራቸው የሚስተካከለው ማለት ነው። እና ወደ ዓለም ሄዳችሁ መምጣት የምትፈልጉ ዓለም የሰለቸቻችሁ ከንፈራችሁ ራሱ ያስታውቃል። አጨሳችሁ በቃ ጠቁሮ ጥርሳችሁ በልዞ በቃ በዓለም ውስጥ ያለውን ነገር በሙሉ አድርጋችሁ ወደ ጌታ ቤት መምጣት የምትፈልጉ ብንመጣ ሰው ይቀበለናል ወይ? ሰው አይደለም፣ እኛ ልጆች ነን። አባትህ ይቀበላል፣ አባትህ ነው ይቀበላችኋል። እና ጥሪ ያደርግላችኋለሁ። ዘመኑ አልቋል። እንወዳችኋለን፣ እናንተን እንቀበላችኋለን። በጌታ ቤት መድረኮች ላይ ቆማችሁ እንድናያችሁ እንናፍቃለን ማለት ነው። እና ሁለት ቦታ ማየት የለብንም። እናንተን በጌታ ቤት ብቻ እንድናያችሁ እንናፍቃለን። ይህንን ቪዲዮ የምታዩ ቅዱሳኖች በሙሉ በእውነት ወደ ዓለም የሄዱ የወንድሞቻችሁ የእህቶቻችሁ ህይወት ግድ የሚላችሁ ወደ ጌታ ቤት ይመጡ ዘንድ ለተደረገላቸው ለዚህ ጥሪ እናንተም የግላችሁን አስተዋጽኦ እንድታደርጉ ጠይቃችኋለሁ በጌታ ፍቅር። እሱ ምንድነው? ይህንን ቪዲዮ ቢያንስ ለ5 ሰው ሼር አድርጉ እና እንጠይቃችኋለን። በየናይት ክለቡ ያላችሁ ውድ ወንድሞቻችን፣ በጌታ ወንድሞቻችን ኑ ወደ አባታችሁ ቤት። አንቀናም፣ እናንተ በመምጣታችሁ ደስተኞች ነን። ኦኬ፣ ሁለት ቦታ እንድትቆሙ ግን አንፈልግም። ኑና መንፈሳችሁ ላይ ሰርታችሁ ጌታ ይባርካችኋል፣ በምድራዊ በረከት ይባርካችኋል። አብራችሁን ቁሙ። ዘመኑ አልቋል። ጌታ ሊመጣ በደጅ ነው። ቤተ ክርስቲያን ልትነጠቅ ነው። ጸጋው ይብዛላችሁ። መልካም ጊዜ። ባባይ